ሰላም ውድ አድማጭ ተከታታዮቻችን ለዛሬ ያዝናቸው መረጃዎች እናሰማችኋለን። ከመረጃዎቹ በፊት ግን አርዕስተ ዜናዎቹን አንድ አፍታ እናነብና ወደ ዝርዝር ዜናዎቹ እናልፋለን። በመጀመሪያ አርዕስተ ዜናዎቹን አሜሪካ በኢራን ወታደራዊ መሪዎች ላይ የ10 ሚሊዮን ዶላር ሽልማትና ከባድ የኢኮኖሚ ማዕቀብ መጣሏ ተነገረ። በኔፓልና ቲቤት ድንበሮች አካባቢ ደረሰ በተባለ የጎርፍ አደጋ የ330 ሰዎች የውጭ ሀገር ቱሪስቶችና የሀገሪቱ ዜጎች ደብዛቸው መጥፋቱ ተነገረ። ግብጽ በአባይ ወንዝ ላይ ላወጣችው መግለጫ የኢትዮጵያ መንግስት ጠንካራ ምላሽ መስጠቱ ተነገረ። በጆሃንስበርግ ደቡብ አፍሪካ የአየር ማረፊያ ላይ 418 የፓሮት እንቁላሎችን ሰርቆ የደበቀ ታይላንዳዊ ኮንትሮባንዲስት በቁጥጥር ስር መዋሉ ተነገረ። በዛምቢያ ምርጫ ውዝግብን ተከትሎ ፍርድ ቤቶች በታጠቁ ኃይሎች መዘጋታቸው በአገሪቱ ውጥረት እንዲፈጠር አድርጓል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ታዬ አጽቀሥላሴ በሀገሪቱ ሉዓላዊነት ላይ ጠንካራ መግለጫ መስጠታቸው የሚሉትና በስተመጨረሻ ደግሞ በቶኪዮ የተመዘገበው አዲስ የቴክኖሎጂ ፈጠራ፣ በፓሪስ የተጣለው የአየር ብክለት እገዳና በብራዚል የዝናብ ደን ላይ የተነሳው ሰደድ እሳት የሚሉ ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ ጋር ምግባሩ ከበደ ነኝ። አሁን በቀጥታ ወደ ዝርዝር ዜናዎቹ የአሜሪካ የውጭ ጉዳይ መስሪያ ቤት በኢራን አብዮታዊ ዘብ ከፍተኛ መሪዎች ላይ አዲስ ስትራቴጂካዊ ይፋ ማድረጉን ተናገረ። በአሜሪካ ዜጎችና ጥቅሞቻቸው ላይ ለሚሰነዘሩ ጥቃቶች ተጠያቂ ይሆናሉ ያላቸውን 4 የኢራን አዛዦችን አድራሻ ለጠቆመ ግለሰብ እስከ 10 ሚሊዮን ዶላር ሽልማት መመደቡን ያስታወቀው። ከዚህም በተጨማሪ የኢራንን የአየር ትራንስፖርት፣ የበይነ መረብ ቴክኖሎጂና የወርቅ ንግድ ዘርፎችን ያካተተ አዲስ የኢኮኖሚ ማዕቀብ መጣሉንም አስከትሎ ተናግረዋል። ይህንን ተከትሎ በስትራቴጂካዊቷ የሆርሙዝ ወሽመጥ አካባቢ ላይ በሁለቱ ሀገራት የጦር መርከቦች መካከል ወታደራዊ ፍጥጫዎችና ትንኮሳዎች ተፈጥረዋል። ዋሽንግተን ድርጊቱን የዓለም አቀፍ የባህር ጉዞ ሕግን የጣሰ ኩነኔ ሲል ኮንኖታል። በኤዥያ አህጉር በጣለው ከባድና ያልተቋረጠ የክረምት ዝናብ ምክንያት በሰሜናዊ ኔፓልና በቻይና ግዛት ቲቤት ድንበሮች ላይ አስከፊ የጎርፍና የመሬት መንሸራተት አደጋ ማጋጠሙ ተነግሯል። በአደጋው ታዲያ በመቶዎች የሚቆጠሩ የአካባቢው ነዋሪዎች የደረሱበት ደብዛቸው መጥፋቱ ተነግሯል። ከነዚህ ውስጥ 330 ያህሉ በተራራ መውጣት ላይ ስራ ላይ ተሰማርተው የነበሩ የውጭ ሀገር ዜጎች ቱሪስቶች መሆናቸው ተረጋግጧል። አደጋው መንገዶችን፣ መኖሪያ ቤቶችን፣ ድልድዮችን ሙሉ በሙሉ በማቋረጡ የነፍስ አድን ስራውንም እጅግ ፈታኝና ውስብስብ አድርጎታል ተብሏል። እስካሁን በተደረገ ፍለጋ የ31 ሰዎች ህይወት ማለፉ ታውቋል። የኢትዮጵያ መንግስት የግብጽን የውጭ ጉዳይ ሚኒስቴር የቅርብ ጊዜ መግለጫን ተከትሎ የቅኝ ግዛት ስርዓትን ለማስቀጠል የሚደረግ ከንቱ ጥረት ሲል አጣጥሎታል። በአዲስ አበባ የሚገኘው መንግስት እንዳወጣው ከሆነ በይፋዊ መግለጫው ላይ ማንኛውም የውጭ ሀገር የኢትዮጵያን የተፈጥሮ ሀብት አጠቃቀም የመወሰን ህጋዊም ሆነ ፖለቲካዊ ቅቡልነትም ሆነ ስልጣን የለውም ሲል አጋርቷል። የሀገሪቱ ስትራቴጂ በገዛ ሀብቷ ኢትዮጵያ ማለቱ ነው። ኢትዮጵያ በገዛ ሀብቷ መመካትና ድህነትን ለመቀነስ የኤሌክትሪክ ኃይል ማስፋፋት ላይ ብቻ ያተኮሩ ስራዎችን እየሰሩ ነው የሚገኙት ያለው የኢትዮጵያ መንግስት ፍትሃዊ የውሃ አጠቃቀም መርህን እንደሚተገብር በድጋሜም አስታውቋል። በደቡብ አፍሪካ ትልቁ ጆሃንስበርግ ኦርታምቦ አየር ማረፊያ ላይ አንድ የ23 ዓመት ታይላንዳዊ ዜጋ በቁጥጥር ስር መዋሉ ተነገረ። ግለሰቡ 418 ብርቅዬ የፓሮት ወይንም በአማርኛው በቀቀን እንቁላሎችን በሻንጣው ውስጥ አጉሮ በልዩ ሁኔታ በተዘጋጁ ማቀፊያዎች ወይንም በእንግሊዘኛው ምህጻረ ቃል ኢንኩቤተር ውስጥ ደብቆ ለማለፍ ሲሞክር በጉምሩክ ፍተሻ እጅ ከፈንጅ
ተይዞ በቁጥጥር ስር ውሏል። ይህ ድርጊት በዓለም አቀፍ የዱር እንስሳት ህልውና ላይ ከፍተኛ አደጋ የሚደቅንና በቢሊዮን ዶላሮች የሚቆጠር ህገወጥ ንግድ አካል በመሆኑ ግለሰቡ በከባድ ወንጀል እንደሚከሰስ የአገሪቱ መንግስት ገልጿል። በዛምቢያ ዋና ከተማ ሉሳካ የሚገኙ ከፍተኛ ፍርድ ቤቶችና የፍትህ አካላት ሙሉ በሙሉ ተዘግተዋል። ይህ እርምጃ የተወሰነው በቅርቡ በተካሄደው የፕሬዝዳንታዊ ምርጫ ውጤት ላይ የተቃዋሚ ፓርቲዎች ቅሬታ የሚቀርቡበት ህገ መንግስታዊ የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት መሆኑን ጉዳዩን ይበልጥ አሳሳቢ አድርጎታል። የታጠቁ የፖሊስ ኃይሎች የፍርድ ቤት ቅጥር ግቢውን የከበቡ ሲሆን ጠባቂዎችና ባለጉዳዮች ወደ ውስጥ እንዳይገቡ ተከልክለዋል። ይህ በአገሪቱ የረጅም ጊዜ የዲሞክራሲ ጭላንጭል ላይ አዲስ ስጋት መፍጠሩ ተነግሯል። ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት ታዬ አጽቀሥላሴ በሀገሪቱ ብሔራዊ ደህንነትና ሉዓላዊነት ላይ ጠንካራ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ኢትዮጵያ የማንንም ጥቅም ሳታስነካ በራሷ አሉ በተፈጥሮ ሀብቷ የመልማት መብቷ ሊከበር እንደሚገባ አሳስበዋል። ቀጥለውም እንደማንኛውም ዲፕሎማሲያዊ ጫና እንደማትቀበልም አሳስበዋል። ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው አገሪቱ በማንኛውም የውጭ ኃይል የሚመጣን የድንበር መደፈርን ድርጊቶችን እንደማይታገስ እንዲሁም የሀገሪቱ የመከላከያ ኃይልም በተጠንቀቅ እንዲቆም አዘዋል። በቶኪዮ ጃፓን የቴክኖሎጂ ማዕከል የሰዎች የዕለት ተዕለት ስራ ይበልጥ ለማቃለል የሚቻልበት ሁኔታ በአርቲፊሻል ኢንተለጀንስ AI የሚመራ አዲስ የቤት ውስጥ ረዳት ሮቦት ይፋ ተደርጓል። ፈጠራው በዕድሜ የገፉ ዜጎችን ለመንከባከብ ትልቅ እገዛ ያደርጋል ተብሎ ይጠበቃል። በፈረንሳይ ዋና ከተማ ፓሪስ እየጨመረ የመጣውን የአየር ብክለት ለመቀነስ ሲባል በአሮጌ መኪናዎች ላይ አዲስ ጥብቅ የጉዞ እገዳ መጣሉ ተነግሯል። ሕጉን የጣሱና የሚጥሱ አሽከርካሪዎች ላይ ታዲያ ከፍተኛ የገንዘብ መቋጮ ሕጉን የሚጥሱ አሽከርካሪዎች ላይ ከፍተኛ የገንዘብ መቀጮ እንደሚጣልም የከተማው ማዘጋጃ ቤት አስታውቋል። በብራዚል አማዞን የዝናብ ደን ውስጥ በከፍተኛ ሙቀት ምክንያት የተቀሰቀሰው ሰደድ እሳት አሁን ድረስ በቁጥጥር ስር አልዋለም። የእሳት አደጋ ሰራተኞችና የአካባቢ ጥበቃ ቡድኖች እሳቱን ለማጥፋት በመረባረብ ላይ እንደሚገኙ ተነግሯል። የንፋሱ አቅጣጫ ስራቸውንም እያስተጓጎለባቸው እንደሚገኝ ተዘግቧል። ዩናይትድ ኪንግደም የለንደን ባንኮች በዲጂታል ገንዘብ በክሪፕቶ ዝውውር ላይ አዲስ የደህንነት መቆጣጠሪያ ስርዓት መዘርጋታቸው ተነግሯል። ይህ አሰራር በበይነ መረብ አማካኝነት የሚፈጸመው የገንዘብ ማጭበርበሮችን ሙሉ በሙሉ ለመግታት የታለመ ነው ተብሏል። ወደ ሌላ ዜናዎች ስንተላለፍ ደግሞ የሰሜን አሜሪካ የቴክኖሎጂና የኃይል ፍላጎት በአሜሪካ የሚገኘው የቴክኖሎጂ ግዙፍ ኩባንያዎች ለሰው ሰራሽ አስተዋጽኦ ወይንም በምህጻሩ AI የመረጃ ማዕከላት ዳታ ሴንተርስ የሚያስፈልገውን ግዙፍ የኤሌክትሪክ ኃይል ለማቅረብ ወደ ኒውክሌር ኃይል አማራጭ እየዞሩ መሆኑ ታውቋል። ኩባንያዎቹ የአካባቢ ብክለትን ለመቀነስና አስተማማኝ የኃይል አቅርቦት ለማግኘት ሲሉ ከኒውክሌር ማመንጫ ጣቢያዎች ጋር የረጅም ጊዜ የግዢ ስምምነቶችን እያደረጉ እንደሚገኙ ተነግሯል። በደቡብ አውሮፓ የሜዲተራኒያን የባህር ዳርቻዎች ላይ የባህር ውሃ ሙቀት መጠን ታሪካዊ የተባለለትን ከፍተኛ ደረጃ መመዝገቡን የአየር ንብረት ተመራማሪዎች ገልጸዋል። ይህ ክስተት በባህር ውስጥ ባሉ ሕይወት ያላቸው ፍጥረታት ላይ አደጋ ከመደቀኑም በላይ በቀጣዮቹ ወራት በአህጉሪቱ ላይ ያልተለመዱና ከባድ የሆኑ አውሎ ንፋሶችን ሊያስከትል እንደሚችል ሳይንቲስቶች አስጠንቅቀዋል። የቤጂንግ መንግስት የኤሌክትሪክ ተሽከርካሪዎች በዓለም ገበያ ላይ ያላቸው ተደራሽነት ይበልጥ ለማስፋፋት አዲስ የኤክስፖርት ስትራቴጂ ይፋ አድርጓል። ምዕራባውያን ሀገራት በቻይና ምርቶች ላይ ጥብቅ የቀረጥ ስምምነቶችን ቢጥሉም ቻይና ምርቶቿን በላቲን አሜሪካና በደቡብ ምስራቅ ኤዥያ ሀገራት በሰፊው ለማሰራጨት አዳዲስ ፋብሪካዎችን እየገነባች እንደምትገኝ ተነግሯል። የሳውዲ አረቢያ ከነዳጅ ጥገኝነት ለማውጣት ባፈረሰችው ታላቁ የ2030 እቅዷ መሰረት ሙሉ በሙሉ
በታዳሽ ኃይልና በዘመናዊ ቴክኖሎጂ የምትመራው አዲስ ከተማ ግንባታ ሁለተኛ ምዕራፍ በከፍተኛ ፍጥነት እያከናወነች እንደሚገኝ ተነግሯል። ፕሮጀክቱ የዓለም አቀፍ ባለሀብቶች ትኩረት እየሳበ እንደሚገኝም ተነግሯል። ኢትዮጵያ በአህጉሪቱ እያደገ የመጣውን የዲጂታል ኢኮኖሚ ለመቀላቀልና ድንበር ተሻጋሪ የንግድ ልውውጥን ለማቃለል ከአህጉራዊ የፋይናንስ ተቋማት ጋር አዲስ የቴክኖሎጂ ስምምነት ተፈራርማለች። ይህ አሰራር በሀገር ውስጥ ያሉ የክፍያ ስርዓቶችን ከሌሎች የአፍሪካ ሀገራት ጋር በቀላሉ እንደሚገናኙ የሚያደርግ ሲሆን በተለይ ለአነስተኛ መካከለኛ ነጋዴዎች አዲስ የገበያ ዕድል ይፈጥራል ተብሎ ተገምቷል። ውድ አድማጭ ተከታታዮቻችን ለዛሬ ያሉን መረጃዎች እነዚህ ናቸው። በሌላ መረጃዎች እስክንገናኝ ቸር ያገናኘን።